በተለይ ወደ መጨረሻ የምነግራችሁ ነገር እነዚህ ምልክት የሚያሳዩ ሰዎች ብዙ ጊዜ ለሱሳይድ ከፍተኛ ሪስክ ስላላቸው ቀድማችሁ በማወቅ። ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ባላችሁበት ሁሉ የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ በቅርቡ ህይወቷ ላለፈው እህታችን ነፍሷን በአጸደ ገነት ያኖርልን፣ እንዲሁም ደግሞ ለፋሚሊና ለቅርብ ወዳጆቿ መጽናናትን እንመኛለን። ሆኑ በሀገራችን በተከሰተው በአርቲስት ቀነኒ ሞት ምክንያት የተወሰነ ነገር ልበል ብዬ ነው የመጣሁት። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁም ደግሞ ኮሜንት ስር አስቀምጡልኝ። በቅርቡ አንድ በደቡብ አፍሪካ የተሰራ ጥናት ስለ ራስ ማጥፋት የተደረገ ጥናት አይቼ ነበረ። ጥናቱ እንደሚያሳየው እንግዲህ ከ5000 በላይ የሚበልጡ ሰዎች በአመት ውስጥ ደቡብ አፍሪካ ራሳቸውን ያጠፋሉ ማለት ነው። እንዲሁም ወደ አሜሪካ፣ ወደ ካናዳ እንዲሁም ኢሮፕ ሀገር ደግሞ እስከ 30 የሚደርሱ ሰዎች ራሳቸውን ያጠፋሉ ማለት ነው። WHO እንደሚያስቀምጠው ምንም ዩኒቨርሳል የሆነ ዴፊኒሽን ባይኖረውም ነገር ግን እያወቁ ራሳቸውን ወይም ደግሞ ኢንቴንሽናል የሆነ ራስን የማጥፋት ሱሳይድ ብሎ ዲፋይን ያደርገዋል። የሚገርማችሁ ሁኔታ በሀገራችንም የተጠና ሪሰርች ባይኖርም ነገር ግን ከፍተኛ የሆነ የራስ ማጥፋት ሁኔታዎች እንዳሉ ማህበራዊ ሚዲያም እንዲሁም ደግሞ በሌላ ነገሮች እንሰማለን። ያው በጣም የተለያዩ ሪስክ ፋክተሮች ሲኖሩ በዋናነት 6 ከፍሎ ያስቀምጣቸዋል። ከነዚህም መካከል አንደኛ ጀንደር ነው፣ ሁለተኛ ማርሻል ስታተስ ነው፣ ሶስተኛ ኦኩፔሽን ነው፣ አራተኛ ኤጅ ነው፣ አምስተኛ ኤምፕሎይመንት፣ ስድስተኛ ኔቸር ኦፍ ፕሮፌሽን ነው። ከነዚህም መካከል በተለይ ፕሮዳክቲቭ ኤጅ ያሉበት ከ15 እስከ 25 ዓመት ያሉ ሰዎች በጣም በከፍተኛ ሁኔታ ራሳቸውን ያጠፋሉ። ከሴትና ከወንድ ሲነጻጸር ደግሞ ከፍተኛ ሙከራ የሚያደርጉት ሴቶች ቢሆኑም ግን የተሳካ ራስን የማጥፋት ድርጊት የሚደረገው በወንዶች ከፍተኛ ሁኔታ ይታያል። ማርሻል ስታተስም ስናይ ብዙ ጊዜ ያገቡ በትዳራቸው ስኬታማ የሆኑ እንዲሁም ልጅ ያላቸው ሰዎች ከፍተኛ ሙከራ አያደርጉም፣ ለዚህ ነገር ተጋላጭ አይደሉም። ነገር ግን በትዳራቸው የስኬታማ ያልሆኑ እንዲሁም ደግሞ ማህበራዊ ኢዞሌሽን ያለባቸው ሰዎች፣ ፍቅረኛቸው የተከዱ ሰዎች እነዚህም በከፍተኛ ሁኔታ ተጋላጭ ይሆናሉ። ኦኩፔሽን ደግሞ አርቲስቶች እንዲሁም ስፔሻሊስት የመሳሰሉት እና ማህበራዊ ሰራተኞች እዚህ በከፍተኛ ሁኔታ ተጋላጭ ይሆናሉ። እንደዚህ አይነት ምልክት የሚያሳዩ ሰዎችን ከወዲሁ እገዛ እንድታደርጉላቸው ስል የበኩሌን አስተላልፋለሁ ማለት ነው። ለምሳሌ ብዙ ጊዜ አልኮል የሚያዘወትሩ ሰዎች፣ በማህበራዊ ህይወታቸው የተገለሉ ሰዎች፣ ድረግ አቢዩዝ የሆኑ ሰዎች፣ ከፍቅረኛቸው ወይም ከትዳር አጋራቸው የተለዩ ሰዎች እና ብዙ ጊዜ ስለ ሱሳይድ ተስፋ መቁረጥ፣ ስለ ዲፕሬሽን ውስጥ ያሉ ሰዎች ከሆኑ በከፍተኛ ሁኔታ ራስን የማጥፋት አባዜ የማድረግ እድላቸው በከፍተኛ ሁኔታ ይታያል ማለት ነው። እንደውም በማህበራዊ ሚዲያ ሲዘዋወር ያየሁት አንድ የተጻፈ ቴክስት ነበረ። በቅርቡ ህይወቷ ላለፈው እህታችንም በጣም የዲፕሬሽን ምልክት የሆፕለስነስ የሆነ ተስፋ የማጣት ነገር ብዙ የተጻፈ ቴክስት እያየሁ ነበረ እና እንደዚህ አይነት ነገር ስታዩ ብዙ ጊዜ ከጎናቸው ሆናችሁ ወደ ሳይካትሪስት እንዲሁም ደግሞ ለሚመለከታቸው አካላቶች በመውሰድ የበኩላችሁን ድጋፍ ማድረግ ትችላላችሁ ማለት ነው። ብዙ ጊዜ ሱሳይድ እንደውም ትሪቴብል ነው። አብዛኛው ዋና ሜን ኬዙ ለምሳሌ አቢዩዝ ከሆነ ድረጉ እንዲያቆም፣ አልኮል የሚጠጣ ከሆነ አልኮል እንዲያቆም፣ በማህበራዊ አይዞሌትድ የተደረገ ሰው ከሆነም ደግሞ ቀርባችሁ ትሪት በማድረግ እንዲሁም ዋና ሪስክ ፋክተሩ ወይም ደግሞ ሩት ኮዙን ትሪት ከተደረገ ሱሳይድ ካምቢ ትሪትድ ኤንድ ካምቢ ፕሪቨንቴብል ነው። ቤተሰቦች እንደዚህ አይነት ነገር ለማስተላለፍ ነው የመጣሁት። ይህን ይመስላል። አመሰግናለሁ። ቻናሉን ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁም ደግሞ እናንተ እንትን በሉልኝ። በቀጣይ የምንማማርበት እንደጋገፍበት ቻናል ነው። ሰብስክራይብ አድርጉት። ይመቻችሁ።